ዛሬ የምሰራው ቪዲዮ በጣም የሚገርመኝና የሚደንቀኝ ሐሳብ ነው። የሚገርመኝ ሐሳብ ምንድነው? ሁል ጊዜ ታስረን የምንኖር ሰዎች አለን። ሁል ጊዜ በዝሙት፣ ሁል ጊዜ በሴክስ፣ ሁል ጊዜ በሱስ አንድ ቀን ብለው ደስተኛ ህይወት የማንኖር ሰዎች ብዙ ሰዎች አለን። ስለዚህ እናንተን የተመለከተ ብዙዎች ሰዎች ካላችሁ ከእስር ቤት ነፃ ውጡ። ከእስር ቤት ደግሞ ነፃ የሚያወጣችሁ እግዚአብሔር አምላክ ነው እንጂ ሰው አይደለም። ከእስር ቤት የሚያወጣችሁ ፈጣሪ አምላክ ለእናንተ የባረከላችሁና የቀደሰላችሁ ነገር አለ። ስለዚህ ፈጣሪያችሁን ክርስቶስን ጠይቁት። ከሱ ምንም ነገር የሚሳነው ነገር የለም። ስለዚህ ራሳችሁ ላይ ሁልጊዜ በጣም እየተቸገራችሁ ከሆነ በድህነትም ልትቸገሩ ትችላላችሁ፣ በሴክስም ልትቸገሩ ትችላላችሁ፣ በዝሙት በማትፈልጉት ትዳር እያላችሁ ከትዳራችሁ ውጭ ሌላ ሴት ችት የምታደርጉ ሰዎች፣ ስለዚህ ሁልጊዜ ከእስር ቤት የማትወጡ ሰዎች አላችሁ። ብዙ ሰዎች ባይኔ ገሌ ነብዬ ባልነግርህም ብዙ ሰዎች አላችሁ። ስለዚህ ራሳችሁ ላይ እንዴት ነው ከእስር ቤት የምትወጡት? ከአጥሩ የምትወጡት እንዴት ነው? ሁሌ እንደዘሞትን፣ ሁሌ እንደሰረቅን፣ ሁልጊዜ እንደዋሽን፣ ሁልጊዜ ፈጣሪያችንን እንደካድነው መኖር የለብንም። ምክንያቱም አንድ ቀን ባላወቀው ሰዓት መሞት አይቀርም። ስትሞት ደግሞ የሰራኸው አበሳ ይቆያል፣ የትም አይሄድም፣ ተጠራቅሞ ነው ተደብቶ የሚቆይ። ስለዚህ ራሳችሁ ላይ ሁልጊዜም ቢሆን ማድረግ ያለባችሁ ቢያንስ አለ ከእስር ቤትና ከአጥሩ ለመውጣት። ስለዚህ ሁሌ አንድ አይነት ህይወት እንዴት ነው ሰው የሚኖረው? ትናንትና ሲሰርቅ የነበረ ሰው ዛሬም እየሰረቀ፣ ትናንትና ሲያጨስ የነበረ ሰው ዛሬም እያጨሰ መቀጠል የለበትም። አዲስ ህይወት፣ አዲስ ፍቅር፣ አዲስ ስሜት፣ አዲስ የሆነ ኢንላይትመንት ወደ ራሱ ሊያመጣ መቻል አለበት። ስለዚህ የብዙዎች ችግር፣ የወጣቱም ችግር በለው፣ የተማሪውም በለው፣ የቤተሰቡም የትዳሩም በለው ብዙ ህይወት እየፈረሰ የምናየው ካጥራ ለመውጣት ነው። ብዙ ሰዎች ራሳቸውን አያምኑትም፣ ራሳቸውን በጣም ነው የሚጠራጠሩት። ስለዚህ ራስህን መጀመሪያ መጠራጠር ስትጀምር አንተ ያላመንክበት ነገር አንተ ህይወት ላይ አይከሰትም። ስለዚህ ራስህ ህይወት ላይ ደግሞ ያመንክበትን ነገር ስታደርገው ህይወትህ መብራቱና እንደ ጨለማ የነበረው ጨለማ እንደ ብርሃን እየተገለጠ መሄዱ አይቀርም። ስለዚህ ራስህን በትኩረት የምታየው ከሆነ ራስህን ወደ ራስህ ዓለም ተመልሰህ ራስህን እምታየው ከሆነ ትናንትና የታሰርክባቸው ገመዶች ይፈቱልሃል። የታሰርክበትን ገመድ ደግሞ የምታስፈተው አንተን ምን አይነት ችግር ውስጥ እንዳለ ራስህን ችግሮችን ልቅም አድርገህ ከፊት ላይ ጠፈህ የጣፍካቸውን ችግሮች ደግሞ መፍትሄ የምትለውን ነገር ከጎኑ አስቀምጠህ ከራስህ ችግርና ከራስህ ሱሰኝነት፣ ከራስህ ዘማችነት፣ ከራስህ ሴሰኝነት ነፃ የማትወጣበት አንድም አይነት አንግል የለም። ስለዚህ ሁልጊዜ እንዴት ነው ሰው አንድ ቦታ ላይ አይደለም እንኳን ታስሮ የሚኖረው። በተለያየ መንፈስ መናፍስት፣ ርኩስ መናፍስት አስረዋችሁ ተብተቧችሁ ሁሌ እንደዋሻችሁ፣ ሁሌ እንደሰረቃችሁ፣ ሁሌ እንዳጨሳችሁ፣ ሁሌ እንደዋሻችሁ፣ ሁልጊዜ እንዳስመሰላችሁ ልብስ ለብሶ ተሸውጦ ሰው እንዴት ይኖራል? ከህሊናው ጋር ሳይታረቅ፣ ከራሱ ጋር ከአምላኩ ጋር ሳይተነፍስ፣ ራሱን ሳያይ፣ ቤተሰቦቹን ሳያይ፣ ወገኖቹን ሳያይ፣ ሀገሩን ሳይመለከት ሁልጊዜ በልቅሶ ሁልጊዜ በወቀሳ ብሌም እያደረግን እንዴት እንኖራለን? ምን አይነት ነው ለውጥስ ማንጣት የምትፈልገው? ስለዚህ ራሳችሁ ላይ የታሰራችሁ የተተበተባችሁ በአጋንንት መንፈስ፣ በርኩስ መንፈስ ዛሬ አጋንንት ከበረሃ ወጥቶ ከተማ ላይ ባለበት ሰዓት ኃጢአት እንደ ጀብድ በሚሰራበት ሰዓት አልታሰርኩም ብለህ ራስህን የምታየው ከሆነ የምታስብ ከሆነ ራስህን በትኩረት ይው። ሌላ ማንንም መቶ አንተን አያስፈታህም። የሚያስፈታ አካል የፈጠረ አካል አምላክ ነው የሚያስፈታ። ስለዚህ ሁሌም ቢሆን ለራሳችሁ የምትሰጡትን ግምት ትክክለኛ ግምት ነው፣ ትክክለኛ ግምት አይደለም። ከአጥር እስር ቤት ወጥቻለሁ አልወጣሁም፣ ራስህን ዴይ ቱ ዴይ ጠይቅ። ራስህን እንደ ወታደር ኮች አድርገው። ሁሌ ራስህን ለርኒንግ ቢሄቪየር ራስህ ላይ ተማር። ራስህን ሁልጊዜ ባስተማርከው ቁጥርና ራስህ ላይ በሰራ ቁጥር የራስህ ችግሮች ኢሚት እየሆኑ ይመጣሉ። እንደ ቁንጫ በጣም እያነሱ ይመጣሉ ችግሮች። ስለዚህ እናንተ ሰዎች እንዴት ነው ሁልጊዜ እስር ቤት የምትኖሩት? እንዴት ነው ሁልጊዜ ሰው ሁልጊዜ በድህነት ይኖራል? እየተጮኸ አንሰማም። አስተማሪው ክላስ ላይ ቁጭ ብሎ ስንት ነገር እየለበለበ አይን ያልሰማም። ይሄም እኮ በጣም ከምንም በላይ ወደ ሲኦል የሚያወርድህ፣ ብርሃንህን የሚነጥቅህ፣ ኃይልህን የሚነጥቅህ፣ ራስህን እንዳታይ ራስህን ከጓደኛ በታይ የሚያደርግህ። ስለዚህ ራሳችሁ ላይ ንጹህ ህይወት የምትፈልጉ ሰዎች፣ ስኬት ያማራችሁ ሰዎች፣ ደስታ ያማራችሁ ሰዎች፣ ራሳችሁን ከፍ ማድረግ ያማራችሁ ሰዎች መጀመሪያ ከእስር ቤት መውጣት። ታስሬያለሁ አልታሰርኩም፣ የምሰራው ስራ ያስደስተኛል አያስደስተኝም፣ በምውልበት ቀኔን ተደስቼበት ነው እያዘንኩኝ ነው እየተጸጸትኩኝ ነው የምውለው። ስለዚህ ከአጥሩ ወጥቻለሁ አልወጣሁኝም፣ ከሸህም ከጊልት ሸህም፣ ጥርጣሬ፣ ሰው ምን ይለኛል ፍርሃት ታስረን የምንኖረው ሰዎች በጣም ቁጥራችን ከዚህ በዳር የሚባል አይደለም።
ስንት ድሃ ነው ዓለማችን ላይ አለ ቢባል ቁጥርህ የማጨርሰው ድሃ ነው ያለ። ስንት ሀብታም አለ ብትሉ በጣትህ የምትቆጥራቸው በእጃችን። ስለዚህ ራሳችሁን በትኩረት ማየት እንዴት ያቅታችኋል? ሰው ራሱን ማየት ያቅተዋል። ሌላ ኤክስትራ ኦርዲናሪ የሆነ ነገርስ መቼም መፍጠር ውስጥ ይቀት ትልቅ ነገር ነው እንበል። ራስን እንዴ ከእስር ቤት ታስሬያለሁ አልታሰርኩም፣ የምፈልገው ገንዘብ ኪሴ ውስጥ አለ የለም። ሁላችንም እንኳ በዜሮ በቸርኪው ነው የምንንከባለን። በቸርኪው ቢያንስ እንኳ ልባችን ውስጥ ህሊናችን ውስጥ የሙላትና የበረከት ስሜት አይሰማንም። ሁልጊዜ የሚሰማን ምንድነው? ኃጢአት። ሁልጊዜ የሚሰማን ምንድነው? ዲፕሬሽን። ሁልጊዜ የሚሰማን ምንድነው? ሱሳይዳል። ሁልጊዜ የሚሰማን ምንድነው? እኔ ከሰው በታች ነኝ፣ እኔ እንኳ ለስኬት አልተፈጠርኩም፣ እኔ ሁልጊዜም የማላምር ሰው ነኝ፣ እኔ ቆንጆ አይደለሁም። እንዴት ነው ሰው በዚህ ጥርጣሬ በዚህ መንፈስ ውስጥ ሁልጊዜ ታስሮ የሚኖረው? አንድ ቀን ተፈትቶ ሳይስቅ ሁልጊዜ የሚጠጥ በመጠጥ ነው የምንስቀው? ፊታችን ደስ የሚልን በምግብ ነው ሁልጊዜ ደስ የሚልን? በሰራነው ስራ መደሰት አንችልም? በቀናችን ሰርተን ደስታ እርካታ ማግኘት አንችልም? በዓላማችን እርካታ ማግኘት አንችልም? የብዙዎችን ስኬት ብታዩ መጀመሪያ ላይ ስኬታቸውን ያገኙ ከራሳቸው ጋር ትልቅ ደስታ ነበራቸው፣ ከራሳቸው ጋር ትልቅ ፍቅር ነበራቸው፣ ለራሳቸው ትልቅ ኩራት ነበራቸው። ፕራይዳቸውን ከፍ አድርገው ነው መጀመሪያ የገነቡት። ስለዚህ የራስህን ኩራትና የራስህን ሙላትና በረከት አንተው ውስጥ ለመፍጠር አንተው መጀመሪያ በስሜት በደስተኛ ህይወት መጀመሪያ መሞላት አለብህ። ከእስር ቤት መውጣት የመጀመሪያው ትልቁ ነገር ከአጥሩ መውጣት አለብህ። ስለዚህ ራስህን መጀመሪያ ማየት ያለብህ ነገር አለ። ራስህ ላይ የምታዩበት ቢያንስ አለ አይደል? ራስህን ሁልጊዜም ቢሆን በጠጠትና ሁልጊዜ በሱሳይደል ራስህን እንዴት ነው ሁሌ የሰው ልጅ እንኳን ስህተት የማይሰራ የለም። ሰው ሆነ ስትፈጠር የመጀመሪያ ትልቁን ስህተት ነው የምትሰራው። ስህተት መስራት ደግሞ ኃጢአት አይደለም፣ ሰው መሆን ነው። ሰው የመሆን ሚስጥሩ ደግሞ ስህተትህን ልቅም አድርገህ ሚስቴክህን ከትናንትና ስህተትህ ከትናንትና ጥፋትህ ስትማር ነው። ስለዚህ ራስህ ላይ የትናንትናህን ሚስቴክ አይተህ ትናንትና ያጠፋሁትን ጥፋት አልደግመውም፣ አጥፍቻለሁ፣ ተሰስቻለሁ፣ ለራስህ ይቅርታ መጠየቅ። ስለዚህ በትኩረት ራስህን ይኸው ካጥሩ ውጡ። ከሰው ምን ይለኛል መንፈስ ከዝሙት ከሱስ ቢያንስ አላህ መቀነስ መቻል። ዴይ ቱ ዴይ ስትታገል እየቀነስከው ነው የምትል። ስለዚህ መንፈስ በአንተ ስፒሪት ውስጥ መንፈስ በራሱ በጨከነበት ሰዓት መንፈስ ቆርጦ ለመውጣት በጣርክበት ሰዓት ሳታስበው ከስር ትወጣለህ። ቻው ወዳጄ፣ በጣም ብዙ ኮች አድርጌሃለሁ። አለባቸው ጌቴ ነኝ። እወድሃለሁ። ኮሜንት አድርግ፣ ሼር አድርግ፣ ላይክ አድርግ፣ ሰብስክራይብ ማድረግ ያለ ግዴታ ነው። ቻው፣ በጣም እወድሃለሁ ወዳጄ።